ዩቲናስ በጣም ጎበዝ፣ በጣም ያስተላለፍሽው መልእክት በጣም እንደ ህዝብ ደስ የሚል ነገር ነው። ምክንያቱም አዶናይ እንኳን ደስ ያለ። የመኪናውም አሸናፊ አዶናይ ይሆናል። በዛ አጋጣሚ በጣም እንኳን ደስ ያለ አዶናይ። እስኪ ሰይፉ ታላቅነትን አሳየን። አዶናይ እንኳን ደስ ያለ። ያው እንግዲህ በዚህ ሳምንት ውስጥ ሁለት ተደራራቢ ስኬቶችን ነው ያተቀናጀውና እስኪ ደግሞ ሰይፉና አዶናይ ታላቅነታችሁን አሳዩን እስኪ። እና አሁን አዶናይ የሆነ ህዝብን የሚጠቅም አይነት ሀሳብ ይዤን የመጣሁት በመጀመሪያ እናንተ አንድ መሆን አለባችሁ። ምክንያቱም ለሁለት ጎራ ለይታችሁ ህዝቡን እንትን እያላችሁ ጥሩ ስራ ሰራለሁ ብትል ተቀባይነት አይኖረውም። ገብቶሃል? ስለዚህ ሰይፉም ደግሞ በጣም ትልቅ ሰው ነህ፣ በጣም የምናከብርህ፣ ወደ ስኬት የመጡ ልጆችን በማበረታታት ሚዲያ ላይ አቅርበህ የበለጠ እንዲታወቁ በማድረግ ነው የምናውቅህ። ይሄ ልጅ ደግሞ አዶናይ ከሰሞኑ በጣም ትልልቅ እድሎችን እንግዲህ ተቀናጅቷል። ኢትዮጵያን ቲክቶክ ክሬቲቭ አዋርድ አሸንፏል። እሱ በመሀላቸው የተፈጠረ ነገር አለ። ህዝቡንም ለሁለት ከፍሎ አላስፈላጊ የሆነ እንትን የፈጠረ ግን እስኪ ሰይፉ ታላቅነትን አሳየን እስኪ። ኢንቫይት አድርገው ይልሽ አሁን ላይ እንደ ሀገር ህዝቡ ተቀብሎታል። ሰይፉ አሁን ማድረግ ያለብህ እንደ ታላቅ ኢንቫይት አድርገው 5 ልጆችን እንግዲህ ሰፖርት እያደረገ ነው ያለው። ከዚህም በላይ ትልቅ ስራ ለመስራት ፍቅርን መስበክ ፈልጋለሁ እያለ ነው ያለው።